በዱንያ መቀናትና ብዙ መስገብገብ አያስፈልግም። ብዙ ሀብት ያላቸው ሰዎች አሉ፣ ቢላ ያላቸው አሉ፣ ፎቅ ያላቸው አሉ፣ ብዙ መኪና የሚነዱ አሉ፣ የሚመች መኪና ላይ የሚቀማጠሉ አሉ። ጭራሹን ደግሞ የሌለው ሰው አለ። ያ አላህን የሚፈራ ከሆነ በእነዛቸው ሰዎች መቀናትና እነዛን መሐሰድ መመቀኘት የለበትም። አላህ የበለጠ ሰጥቶታል። ተቅዋ ታለው ቁርአን ተሰጥቶ ከሆነ ሐዲስ የሚያውቅ ከሆነ አላህን የሚፈራ ከሆነ ትልቅ ነገር ሰጥቶታል። ዱንያም ለፈተና ነው አላህ የሚሰጠው፣ ፈቅርም ድህነትም ለፈተና ነው። ይህንንም አላህ በሌላ ቦታ ላይ ተናግሯል። ለፈተና መሆኑ ሁለታቸውም ፈተና ናቸው። ዱንያ የተሰጠው ሰው ዘካ ያዋጣ እንደሆነ፣ ደሃ ይረዳ እንደሆነ፣ መስጂድ ይሰራ እንደሆነ፣ አይኮራ እንደሆነ በደሃዎች ላይ ሊፈተን ነው አላህ የሰጠው። ተፈተና ያለፈ እንደሆነው ነው አላህ ዘንድ ትልቅ ሰው የሚሆነው። ድህነትም ደግሞ ፈተና ነው። እንደውም የድህነት ፈተና ከባድ ነው። ሶብር ይጠይቃል። ደሃ የሆነ ሰው ብዙ ይበሳጫል፣ ይናደዳል። እኔ አላህ ምን አንዳንድ ሰዎች ሲበሳጩ እኔ ምን አድርጌው ነው እኔን የማይሰጠኝ የሚሉ ሰዎች አሉ። እኔ ድንጋይ ወርውሬበታለሁ እንዴ ብለው የሚናገሩ አንዳንድ ሰዎች ያጋጥመናል። እኔ ምን እሱ ድንጋይ ሊወረውር ይፈልጋል ደግሞ ወደ አላህ ማለት ነው። እና አላህ ሱብሓነሁ ወተዓላ ሁላችንም እየፈተነን ነው ያለው ማለት ነው። ዱንያም ፈተና ናት፣ ድህነትም ፈተና ነው። አላህ ዘንድ ትልቅ የሚባለው የፈራው አላህን የሚፈራ ነው። ኢነ አክረመኩም ዒንደላሂ አትቃኩም፣ ትልቃችሁ እናንተ ዘንድ የተከበረው የሚባለው አላህን የሚፈራ ሰው ነው ብለዋል። ዑመር ኢብኑ ኸጣብ ሶላትን በጣም ሲያጠብቁ ሌሊት ይነሱና ለራሳቸው ተሰገዱ በኋላ ቤተሰቦቻቸውን ይቀሰቅሳሉ። ተቀሰቀሱ በኋላ ይችን አያት ይቀራሉ። ወእሙር አህለከ ቢሶላቲ ወስጦቢር አለይሃ የሚለውን ይቀሩ ነበር። ዑርወት ኢብኑ ዙበይር የሚባሉት ታቢዒ ደግሞ አንድ ሀብታም ቤት ገብተው የዛን ሰው ሀብት አይናቸው ያየው እንደሆነ ይመለሱና ቤታቸው ያችን ላተሙደነ ቅድም የቀራናትን አያት ያነቡና ቤተሰቦቻቸውን ሶላት ስገዱ ብለው ያዛሉ። አሶላተ ረሒመኩሙላህ ይሉ ነበር። እና ስለዚህ ሶላትን ተሰገድን ታጠበቅን ዲናችንን ታጠበቅን ርዚቅ ይመጣል። ለርዚቅ ማሰብ የለብንም አላህ ተይዞናል ማለት ነው። እንግዲህ እቺ አያት ተፍሲሯ ይሄን ይመስላል። የተሰጠን ሰዓት ጠባብ ስለሆነ ብዙ መናገር አይቻልም። እዚህ ላይ እናቆማለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله تعالى وبركاته. قرآن 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 ድንበር የማይገታው የማይሽረው ዘመን የዛሬው ተግባሬ ለነገውም ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን 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 ድንበር የማይገታው የማይሽረው ዘመን የዛሬው ተግባሬ ለነገውም ስንቄ ቁርአንን ልቅራ أعوذ بالله من الشيطان الرجيم وكلوا مما رزقكم الله وكلوا مما رزقكم الله حلالا طيبا واتقوا الله الذي أنتم به مؤمنون. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وبعد. السلام عليكم ورحمة الله وبركاته. እዚህ መድረክ ላይ የተገኘነው እነዚህን ከፊት ለፊታችን የሚታዩ ሙሽሮችን ለማጀብ እነዚህን ሙሽሮችን ለማስመረቅ ነው። ዛሬ ከምንም በፊት በመጀመሪያ ደረጃ በዚህ ዕለት ለሚመረቁት ለነዚህ ለ90 ወንዶችና ሴት ሑፋዞች ለዛሬው ዕለት አላህ ሱብሓነሁ ወተዓላ ስላደረሳችሁ
ብዙ ከንቀልፍ